ሰላም ሰላም ለኛ፣ ሰላም ለቤተሰብ፣ ሰላም ለሕዝብ፣ ሰላም ለአገር፣ ሰላም ለዓለም። ሰላም ካለ ሁሉ አለ። ዛሬ 30 ቀን ለስድስተኛ ወር 2025 ዓመተ ምህረት ነው። ዛሬ የሕዝብ እስራኤል ልጅ ከአንደኛ ክፍል ጀምሮ እስከ ስድስተኛ ክፍል መዋለ ሕፃን ወደ እርፈት የሚወጥበት ጊዜና ወቅት ነው። ያለንበት ጊዜ ታውቁታላችሁ። በጣም ሙቀት ነው፣ ፀሐይ ነው። ከዛ መቀጠል ደግሞ ሰላም ፈላጊ ብንሆንም ሰላሙ ሁሉ ተረጋግቶ አላየነው፣ ገና ነው። ሰላም ለዕለቱ ቢሆንም ሰላም በአጠቃላይ እስከሚሆን ድረስ እኛ ስራችን ውድ ወላጆች፣ ምትከበሩ ምትወደዱ ልጆቻችን መጠበቅ ያስፈልጋል። ምንጠብቃቸው ከእግዚአብሔር በበታች ማለት ነው። እሱ ነው ጠባቂያችን። ማይተኛ ማይ አንቀላፍ የእስራኤል እረኛ፣ የእስራኤል ጠባቂ እሱ ነው የሚጠብቀን። ሆኖም ደግሞ ከእግዚአብሔር በበታች እኛም መጠበቅ አለብን። ልጆቻችን ሲወጡ ውሃ ቆብ ይዘው እንዲወጡ፣ ከማን ጋር እንደሚወጡ እንደሚሄዱ መከታተልና ማወቅ የኛ ፈንታ ነው። ከዛ ይልቅ ደግሞ ያው ሲሄዱ ሰዓቱ ተናግረው ስልክም እነሱ ባያነሱትም አብሮት ያለ ጓደኛቸው አብሮት የሚሄድ ሰው የሱ ስልክም መቀበል አስፈላጊ ነው። ለልጆች ቁጭ ብላችሁ ምክር መስጠት ያለንበት ጊዜ እንግዲህ እነሱ በጣም ስለ አዩት በዚህ ጦርነት፣ በመጨረሻ ጦርነት አዲስ ገና ያልተረሳ ስለሆነ ማስረዳት ያስፈልጋል እና መከታተል በጣም አስፈላጊ ነው። ዛሬ ሕዝብ እስራኤል ከጋን ጀምሮ እስተ የሶዲ ሁሎቹም ይወጡ ናቸው እርፈት። ባለፈው ኸቲባ ወጥተዋል በጦርነት ጊዜ በ20 ቀን ለስድስተኛ ወር። ዛሬ የቀሩም ዛሬ ይጨምራሉና ውድ ወላጆች እኛ ልጆቻችን መከታተል በጣም አስፈላጊ ነው። ለልጆች ያለ አደጋ እንዳይጋለጡ መምከር፣ መናገር በጣም አስፈላጊ ነው። ይሄ እኛ ፈንታ ነው ወላጆች። ይሄን እኛ ሳናባራ ደከመን ሰለቸን አይሰማይም አያዳምጠኝም ማለት ትተን የእኛ ፈንታ የእኛ መብት ለዛ ለልጆቻችን ማስረዳት ፈንታችን ነው። ባሉበት ግድም ቢብሉ አብሮ አንቀመጥም ቢሉ እየተከተላችሁ በምግብ ሰዓትም በሆነ በእርፈት ሰዓታቸውም ሆነ ይሄ ምክር ለነሱ መለገስ በጣም አስፈላጊ ነው። ከባህርም እንዳይሄዱ ቢሄዱም ተጠንቅቀው ይሄ እኛ ፈንታ ነው። ውድ ወላጆች እኔ ይሄን በሰፊውን አጠር ባለ ይሄን አስተላልፋለሁ ለዛሬ። ከነገ ጀምራችሁ መከታተል
መምከር፣ ማየት፣ መሰለፍ ልክ እንደ ልጆቻችን ወታደር እንደሄዱት እንደዛ መሆን አለብን። መታጠቅ አለብን። ለልጆቻችን መጠበቅ፣ በየሄዱበት መከተል፣ ማየት። አሁንም እንደሆነ እርግጥ ቀላል አይደለም፣ ግና ምንም ለማድረግ አንችልም። በራሳችን እኛ ካልጠበቅናቸው፣ ካልመከርናቸው፣ መንገዱ ካላሳየናቸው፣ ገልጠን ካልነገርናቸው ለነሱ ሁሉ ረጊል ነው እና ውድ ወላጆች ትንሽ እኛ ከነበርንበት ትንሽ ነቃ ብለን ለልጆቻችን መከተል ማስረዳት የእኛም መብት ነው። በሰፊው አጠር ባለው ይሄን ይመስላል ዛሬ መልእክቴ። ወዳችኋለሁ፣ አከብራችኋለሁ። መልካም የእርፈት ጊዜ ወቅት ዘመን ያርግልን። የ2025 ዓመተ ምህረት በሰላም እንድንመለስ ያው በ9ኛ ወር ያርገን እላችኋለሁ። ሰላም ፍቅር ለእናንተ ይሁን እያልኩ እመኛለሁ። ወዳችኋለሁ። ሰላም ሰላም።